ስለዚህ እንዳልኩት መልሳችን በአማርኛ ነው የሚሆነው በአማርኛ ነው ቃለ መጠይቁ ያደረገው በአማርኛ መልስ እንሰጠዋለን ለጌታቸው ምናልባትም ያደናገራቸው ብለን የምናምነው የማህበረሰብ ክፍል ካለም እሱም በደንብ አድርገን ሁኔታው እንዲያውቁት እናደርጋለን ማለት ነው ጌታቸው ረዳ በአማርኛ ማውራቱ መላ ኢትዮጵያ ህዝብ ይደናገር ይሆናል ይቀበለኝ ይሆናል ብሎ ይሆናል ምናልባት ከሁሉም አስቀድሜ ቃለ መጠይቁ አንድ በአንድ እያየነው እንሄዳለን በርግጥ ነገር ግን ያሰብኩት ምንድነው ከሁሉም አስቀድሜ መናገር ያለብኝ አንድ ነገር ይኖራል እና እሱ ምንድነው የትግራይ ህዝብ ከእግሩ ጥፍር እስከ ራሱ ጸጉር ያቀዋል ጌታቸውን በደንብ ስላወቀውም የማያዋጣ ከሃዲ ስለሆነ እንግዲህ አልተቀበለውም ብቻ ሳይሆን ፈርጥጦ አዲስ አበባ እስኪደርስ ድረስ ሆነዋል ጌታቸው ወደዛ ሲሄድ የትግራይ ህዝብ የተቀበለው ማንንም የማይነካው ማንንም የማያሸንፈው እንደሆነ ታውቃላችሁ መላ ኢትዮጵያ ህዝብ ያውቃል ሌላው ማህበረሰብ ያውቃል ጌታቸው ከሂደቱ ከሁሉም በላይ ቃለ መጠይቁ ጀምሮ እስኪያልቅ ድረስ የክህደት የውሸት ናዳ ነበር የክህደት የውሸት ማዕት ነበርና ያ የምታቁበት መንገድ ደግሞ እስከ ዛሬ ድረስ እየዋሸው ነበር የሚል ቃል አለበት እናንተስ አሁን እየዋሸ አለመሆኑ በምን እርግጠኛ ትሆናላችሁ ጌታቸው የሚታመን ሰው አይደለም ጌታቸው የሚታመን ሰው አይደለም ስንል ውሸታም ነው ስንል እኛ ምንለው እኔ ኃይል የምለው አይደለም ራሱም ውሸታም ነበርኩ ብሏልና አሁንስ እየዋሸ ቢሆን እንዴት አወቃችሁ የሚለው መጀመሪያ ጥያቄ ሊጫር እንደዚህ ግን ቃለ መጠይቁ አንድ በአንድ እያየነው ስንሄድ የቱ በየትኛው መልኩ በምን መመዘኛ በምን ኤቪደንስ እውነት ነው የትኛውስ ውሸት ነው የሚለው ያጋለጥን እንሄዳለን ማለት ነው ከኛ ጋር ቆዩ ለዚህ በዚህ አድማጮች ስለሱ ማወቅ አድማጮችና ተመልካቾች ማወቅ የሚፈልጉት ጉዳይ አለ እንዴት ወደ ፖለቲካ ገቡ የሚል ወደ ፖለቲካ የተሳቡበት ሁኔታ እንዴት ነበር የሚለውን ማወቅ ይፈልጋሉ ምን ይላሉ ወደ ፖለቲካ ማይሳብ ሰው የለም እሺ የሆነ ኢንቫይሮንመንት ውስጥ ሆነ የሆነ አገር ኑር የሆነ ሰፈር ኑር ሸፍት በል ወደ ፖለቲካ መተሳበበት ሁኔታ አለ አሁን ያልከ ያለ ወይ መሰለኝ ወደ ተደራጀ ፖለቲካ እንዴት ገቡ የሚል ይመስለኛል እሱ ነው ጥያቄ እኔ ለረጅም ጊዜ ከዩኒቨርሲቲ ከወጣሁ በኋላ አስተማሪ ነበርኩ የድርጅት አባልም አልነበርኩም ግን በዩኒቨርሲቲ በማስተምርበት ወቅትም ማምንባቸው እምነቶች ነበሩ በዛን ሰዓት የነበረው ገዢ ፓርቲ ካሉት አስተሳሰቦች ጋር የሚቀራረብ እምነት ነበር ሶ አባል መሆን አለመሆኔን ሳላውቅም ጭምር ራሴን እንደ አባል ነበር የምቆጥረው በሂደት አይ ቲንክ ከዩኒቨርሲቲ ወጥቼ መንግስት ስራ ወጭ ጉዳይ ሚኒስቴር ማገልገል ሲጀምር ስትራቴጂክ ፖሊሲ አድቫይስ ነገር እንደሰጥ ነው የተመደብኩት ግን በሂደት የፓርቲ አባል መሆን የተሻለ ያታገላል የሚል እምነት ከአለቆች ስለመጣ እንጂ በግሌ ፓርቲ አባል የመሆን ያን ያክል የተለየ ጉጉትም የተለየ እንቅስቃሴ ማርጋላቅም ሶ ምናልባት በሂደት ያየሁት ነገርም እኔ ወደ ህወሓት አመራርነት የመጣውበት ሂደት ያልተለመደ ሂደት ነው ትልቅ ስልጣን ከያዝኩ በኋላ ምናልባት በፓርቲ ስር ቢታገል ነው ይሻለው የሚል ሐሳብ ስለቀረበ የተመለመልኩ ነው ሶ በተለመደው ሂደት ከስር ጀምረ የተመለመልክ ያደክ የተኮተኮተ ያገለገለ ጎንበስ ቀና ያለ አይነት የመጣ ሂደት አልነበረም ሶ ከስልጣን ከከፍተኛ ኃላፊነት ነው የጀመርኩት ማለት ነው ማስተዋሳለሁ አንድ አሁን ውጭ ሀገር ያሉ ከፍተኛ የኢህአዴግ ባለስልጣን ለምን እስካሁን አባል ያልሆንከው አይ ድርጅታችሁ
ታጋዮች ያልሆኑ ብዙ አባላት ስላሉት አባላት ያልሆነን ታጋዮች እናስፈልጋችኋለን በሚል ነው ብዬ እንደ ቀልድ አንስቼላቸው ነበር። ኤኒዌይ ተደራጅቶ መታገሉ ጥሩ ነው የሚል እምነት ስለደረሰ በዛ ደረጃ ነው የመጣው። መሳብ ነው አለመሳብ ነው ሳይሆን ኦሬዲ ኃላፊነት ውስጥ ከገባው በኋላ በድርጅት ውስጥ ብትታቀፍ የተሻለ ትታገላለህ የሚል እምነት ስለነበረ ብዙም ሳላንገራገር ነው ተቀበልኩት። የተደራጀ ፖለቲካ ውስጥ የገባበትን ሂደት ነው እየገለጽኩ ያለሁት። መልካም ወደ ሌላ ከመሄዳችን በፊት ይህንን ተርጉመው አንድ አባል ሆኖ የድርጅቱ አይዲዮሎጂ ገብቶት ድርጅቱም ሆነ ህዝብን ማገልገል የሚችለው መሄድ ባለበት ማለፍ ያለበትን መሰናክል አልፎ ማለፍ ያለበትን መመዘኛ አልፎ በትክክለኛው የድርጅቱ መመዘኛ ስርዓት አልፎ እንደሆነ ነው። ድርጅቱንም ህዝብም ማገልገል የሚችለው በብቃት ማለት ነው። ከሂደት የሚመጣው የድርጅቱ አይዲዮሎጂ ሳይገባህ ትገባና ጥቅም ከፍተኛ ባለስልጣን ለመሆን ፈልገህ ትገባና ሰዎችም ምናልባት መዛኞቹ አለቆች ያላቸው እነሱ በፈለጉት መንገድ የድርጅቱን ህገ ደንብ ጥሰው ያስገቡህ እንደሆነ ያንተና የነሱን ፍላጎት እንጂ የድርጅቱ ፍላጎት የድርጅቱ አይዲዮሎጂ አይደለም የምትተገብረው ማለት ነው። ልክ እንደ ጌታቸው ሲሞቅና ሲቀዘቅዝ ሁኔታው የተለያየ አይነት ሰው ይሆንና ያው ነገሮች ከረር ሲሉ ህዝብና ድርጅት ከርቶ ልክ በህወሓት ውስጥ እነጌታቸው ያደረጉትን አይነት ተደርጎ ያቅም ክርክር የሌለው ጉባኤን የሚንቅ አባልን የሚንቅ ካድሬን የሚንቅ አመራር ተፈጥሮ ያቅም እነዚህ ሲወጡ ካድሬ ይሰብሰብ ከፍተኛ ካድሬ ይሰብሰብ ተብሎ የከፍተኛ አመራር የሚባለው ይሰብሰብ ተብሎ መጥቷል። እነጌታቸው እንደዛ አይነት መድረክም አልፈለጉም። ጉባኤ የድርጅቱ ጉባኤ ውስጥም መሳተፍ አልፈለጉም። ለምን? የመጡበት መንገድ ስህተት ስለነበረ ተኮትኩቻ አላደኩም ዝም ብዬ ከላይ ነው ጠብ ያልኩት አለ። የመጣበት ሂደት ነግራቸዋለሁ። ውሸታም ዋሽተው ነው እንደዛ አይደለም የመጣው። ከዩኒቨርሲቲ ወጥቶ ወደ ውጭ ጉዳይ ሚኒስቴር ሲገባ የገባበት ነግራቸዋለሁ። ወደ ድርጅት የገባበት ግን እውነቱ ነው፣ አልተኮተኮተም። የድርጅቱ አይዲዮሎጂ ገብቶት አይደለም የገባው። እንዲደላው ስልጣን እንዲያገኝ ያኔ ባለስልጣናትን ባዮች ለምን አልገባህም ብለው እንግዲህ አስገብተው ወደ ማዕከላዊ ኮሚቴ አስገብተውታል። ወደ አባልነት ግን አይደለም። አባል አድርጉት እንደዚህ አድርጉት ተብሎ የሄደበት መንገድ ልንገራችሁ። ጌታቸው ከዩኒቨርሲቲ ራሱ አይደለም የወጣው። መቀሌ ዩኒቨርሲቲ ነበር የሚያስተምረው። ከዩኒቨርሲቲው የወጣበት ምክንያት ተማሪዎቹ አመጹበት። ያስተማረን አይደለም፣ የምንፈልገውን ዕውቀት እያስጨበጠን አይደለም። አንዳንዴ አይኑ ቀልቶ ይመጣል፣ የሚናገረው አያውቅም። አንዳንዴም በስርዓት ገብቶ አያስተምርም፣ አይገባምም። የአንድ ሴሜስተር ኮርስ በተወሰኑ ቀናት ጨርሶ ይሄዳል። ትምህርት እየጨበጥን አይደለም ብለው ኮምፕሌን አደረጉ። ብዙ ጊዜ እንደዛ ሲደረግ ተማሪዎቹ ሲያምጹ ክራይሲስ ገባበት። ቤተሰቡ የሱ ቤተሰብ በረከት ስምዖንን አገኘ። በረከት ስምዖን እነ ስዩም መስፍን አገኘ። እነ ስዩም መስፍን ውጭ ጉዳይ ሚኒስትር የሆነ ቦታ እንዲፈልጉለት ተደረገ። እሱና ዛዲግ አባል ሳይሆኑ ወደዛ ገቡ። ከዛ በኋላ አባል ሳይሆን እጩ ሳይሆን አባል ሳይሆን የሴልና የመሰረታዊ ድርጅት የሚባለው ጥቅምና ፈተና ሳያውቅ ከላይ ሄዶ ማዕከላዊ ኮሚቴ እንዲጠቆም እንዲመረጥ ተደረገ ማለት ነው። ይሄ ነው አመጣጡ። እውነቱ ነው። ድርጅቱን ቢከዳ ድርጅቱን ሊከፋፍል ቢሞክር ቢጠላው ህወሓትን ቢሰድብ
ከዛ ባሻገር ዕውቀት የለውም ስለ ህወሓት ተኮትኩቶ አላደገም የድርጅቱን ምንነት ገብቶት ቢሆን ኖሮ የድርጅቱ የመቋቋሚያ ሰነድ አንብቦ ቢሆን ኖሮ ፖሊሲዎቹ አይዲዮሎጂው ራሱ ገብቶት ቢሆን ኖሮ እንደዚህ አይከዳም ነበር ማለት ነው ትላንት ከርቶ ዛሬ እኮ እንደ ጅብ እንደ አውሬ ያደረገው እንደ አውሬ አድርጎ ስሎ ድርጅቱን በዚህ ልክ የሚያንቋሽሽ ሰው እኮ ነው ሰዎች ምን ይሉኛል የማይል የከደት ጫፍ በድርጅቱ ባመነው እዚሁ ባደረሰው ድርጅት ላይ የፈጸመ ልጅ ነው ከሁሉም በላይ ደግሞ የድርጅቱ አይዲዮሎጂ ገብቶት ቢሆን ኖሮ የህዝብ ምንነት ይገባው ነበር የህዝብ ክብር ይገባው ነበር ግን ውሸቱ በዚህ መልኩ ብናስተካክለው ምናልባት አሁን ቀጥረውት ያሉት ብልጽግና ነው ብለው የብልጽግና ምንነት ሳያውቁ የብልጽግና አማካሪ አድርገው ያስቀመጡትም ነገ እንደዛ አይነት ክደት እንደሚፈጽምባቸው ያውቁ ይሆን ወይ የሚል ጥያቄ ላስቀምጥና ወደሚቀጥለው የፓርቲ አባል ከሆኑ በኋላ በፍጥነት ነው ተጽዕኖ ፈጣሪ አባል የሆኑት እንግዲህ ከበረሃ የመጣ ብቻ ነው የጀርባ አጥንት ያለው የሚል ባህል ባለው ድርጅትና ፓርቲ ውስጥ እንዴት ሆነሉት እንዴት ተሳካሉት ምንስ እንደ ፈተና ገጠሙት አሁን ምን ወሰለ እንደተባለው ነው እኔ የመጣሁበት ሂደት በጣም ያልተለመደ ነው አባልነት በፈረምኩ ትንሽ አሮ ነው ምናልባት አባልነት ፈርሜ ነው ኢሚዲየትሊ ከፍተኛ አመራር የሚባል ካቴጎሪ ውስጥ የገባሁት ከፍተኛ አመራር ተብዬ ስልጣና መውሰድ ከጀመርኩ አመት ባልሞላ ጊዜ ውስጥ የማዕከላዊ ኮሚቴ አባል ሆንኩ እንደገና ሌላ አመት 6 ወር ባልሞላ ጊዜ ውስጥ የፖሊት ቢሮ ማለት የሥራ አስፈጻሚ ኮሚቴ አባል ሆንኩ ሰው ለብዙ ለነባሮቹ ትንሽ ግርም ያሳይ ነበር ለሁሉም ግርም ያሳይ ነው በነገራችን ላይ ህወሓት ሆነ ሌሎች ድርጅቶች በእንደዚህ አይነት መልኩ ታመጧቸው አባላት ይናገራል ተብሎ በምላሱ ብቻ ነው የመጣው በጭንቅላቱም አይደለም በምላሱ ነው የመጣው በምላስ ብቻ ስልጣን ላይ የድርጅት አባል ላይ ፖሊት ቢሮ ምናምን መታስገቡ ካላችሁ ከዚህ መማር ይኖርባችኋል መጀመሪያ በድርጅቱ ከእጩነት እስከ አባልነት ያለውን ፎርማሊቲ ካሟላ በኋላ መሆን አለበት የሚለውን ያስተምራችኋል ብዬ አምናለሁ በምላሱ የመጣበት በትግርኛ የሆነ ምሳሌ አለ ከበዓል ጣፍ በዓል አፍ ፍሬ ነገር ካለው ቁም ነገር ካለው ጤፍ ከባለ ጤፉ አፍ ያለው የሚለፈልፈው መጀመሪያ ይታያል እንደማለት ነው እንደዛ ታይቶ ባለ ጤፉ ቀርተዋል ቁም ነገር ያለው የሚበላ ያለው ቀርተዋል ድርጅቱን ያገለገለ ነው ከፈተና ሊያወጣ እየጣረ ነው እነዚህ አፍ ብቻ ይዘው የገቡት ግን አፋቸውን ብቻ ይዘው ወጥተዋል ከርተዋልም ማለት ነው ከዚህ መማር ይኖርባቸዋል ነው ግን ነባሮች ከመላቸው ውስጥ በጣም ማከብራቸው ሰዎች በዚህ ሂደት ድርጅቱ ይጠቀማል የሚል እምነት የነበራቸው ብዙዎች ነበሩ አሁን በህይወት ያሉም በህይወት የሌሉም አንዳንዶች ደግሞ ይሄ አመጣጡ ለመኮርኮም የማይመች ስለሆነ ምክንያቱም የጦታ አባተ መታወቅ መቻል አለበት ማን ነው መልምሎ ያመጣው የሆነ ያጠፋለት ያኮረፈለት ማን ነው ተጠንቀቅ የሚለው ወይ ከመስመር ሉጣ ያለቀን መስመር ማለት እምነት ሳይሆን ምናልባት መፋጠጥ ያበዛቀን ምንድነው መደረግ የሚችለው የሚል ስጋት ያለባቸው አሁንም ጭምር አመራር ውስጥ ያሉ ሰዎች አሉ ትንሽ ግራ ያለ ግን ደግሞ ሂደቱ የምርጫ ጉዳይ ስለሆነ ማስገደድ የሚችሉበት ሁኔታ አልነበረም ተጽዕኖ ፈጣሪነት ከንትን ጋር ማዕከላዊ ኮሚቴ ስለሆንኩ ፖሊት ቢሮ ስለሆንኩ ብቻ ሳይሆን ከዛ በፊት በነበረኝ መንግስት ኃላፊነትም አቅም የፈቀደውን ሁሉ አገር ያገለግላል ቢየማኑበትን ሁሉ ድርጅቱ ኢሴንሻሊ አገር የማገልገል አላማ ይዞ ነው የሚንቀሳቀሰው ብለ ስለምታምን አምለው ሁሉ ስለነበረ አቅም የፈቀደውን ሁሉ ኮንትሪቢዩት በማድረግበት ሰዓት ያው በባህሪም የሚመስለኝን ከመናገር ወደ ኋላ የምልሰው አልነበርኩም ተጽዕኖ መፍጠር የሚባለው እንደተባለው ተሰሚነት ተደማጭነት የሚባል ከሆነ የፓርቲው ከፍተኛ አመራር ውስጥ ሳልገባም ጭምር ከዛ በፊት የመንግስት ኃላፊነት ለማግኘት ድሉም ገጥሞኝ ስለነበረ
ያን አጋጣሚ በደንብ የተጠቀምኩበት መስለኛል። እንዳልኩት ግን ብዙዎቹ የትጥቅ ትግል ውስጥ ያልተሳተፈን ሰው በተለይ ህወሓት አመራር ውስጥ እንደ ጠንካራ አከርካሪ ያለው ተብሎ አይታመን። አከርካሪ ጉዳይ አከርካሪ እንዳለን በተደጋጋሚ አሳይተናል። ግን ከአከርካሪ የሌለው ተብሎ ከመጠርጠር በላይ ግን ቀደም እንዳልኩ ነው የጡት አባቱ ማን እንደሆነ የማይታወቅ አመጣጡ የማይታወቅ ከስር ትመለምለዋለህ። መልመለህ የሆነ ደረጃ ታሳድገዋለህ። እያሳደግ ሁኔታውን እያየ አፋሻ ጎንባሽ መሆኑን አረጋግጠህ ታሳድገው በብዛት በዛ ካልቸር መሰረት ከእምነት ይልቅ አገልጋይነትህ የበለጠ ተቀባይነት እንድታገኝ በሚያደርግ ካልቸር ውስጥ በኔ መንገድ የመጡ ብዙ ሰዎች አሉ። እንደተባለው ነው በአንድ አመት ከምናምን ጊዜ ውስጥ ማዕከላዊ ኮሚቴ አባል ሆኜ አመት ከ6 ወር ባልሞላ ጊዜ ውስጥ ደግሞ የፖሊስ ቢሮ አባል ነው። ይሄ በድርጅቱ ታሪኩም ምሳሌ ነበርም። ትጥቅ ትግል ስላልተሳተፍኩ ብቻ ሳይሆን እኔ ጋር ትጥቅ ትግል ሳይሳተፉ ፖሊስ ቢሮ የገቡ ሰዎች እንዳሉ አውቃለሁ። ግን እኔ መመዘንበት መንገድ አድራሻው የማይታወቅ ሰው አይነት አመጣጤ በጣም የመለመለኝ ሰው ወይዛ ያደረሰኝ ሰው ለምሳሌ እኔ አጠራጣሪ የሆነ አመጣጥ ነው። የሚገርም ነው። እኔ ገረመኝ አሁን እየተናገረው ያለው ወደ ድርጅት አባልነት የገባበት ስህተት እንደነበረ ራሱ እያመነ መሆኑን አለማወቁ ነው። አመጣጤ የሆነ ተጠያቂነት የሌለው ነው። አወጣጡም ተጠያቂነት የሌለው ነው። ያው ድርጅቱ እንዳመጣጡ እንዲወጣ አድርጎታል። መጨረሻ ላይ የተመዘነበት ስራው ነውና የድርጅቱ ተልእኮ አሁን የድርጅት ማዕከላዊነት አያውቅም። ድርጅቱ ሲመድበው ሪፖርት ማድረግ ያለበት ለድርጅቱ መሆኑ ድርጅቱ ሲያምነው መታመን ያለበት ለድርጅቱ እንደሆነ አያውቅም። የድርጅት ምንነትም አያውቅም። ስንት መስዋዕትነት የተከፈለበት ድርጅት እንደሆነ አያውቅም። ይሄ ሰው ልወደድ ባዮች ያመጡበት መንገድ ስህተት እንደነበረ እየነገረን ነው። ቶታሊ ስህተት ነው። ጌታቸው ራሱ ስህተት ነው። ያመጣጡ ብቻ አይደለም፣ ሰውየው ራሱ ስህተት ነው። የአባልነት አመጣጡ ወደ ድርጅት አገባቡ ደግሞ አሁን እንደሰማችሁ ስህተት ነበር ማለት ነው። ታዲያ በተሳሳተ መንገድ ወደ ድርጅቱ የገባ ሰው በተሳሳተ መንገድ የድርጅት አባል ሆኖ የድርጅቱ ስራ አስፈጻሚም እስከ መሆን እስከ ምክትል ሲሆንም ስህተት ነበር።